አይምሮ ተአምር መስሪያ ነው። የምትፈልገው ነገር የምታገኝበት መሳሪያ ነው። ዝም ብላችሁ አስቡት። አይምሮ ቢሸጥ የሚያስቡት ሀብታሞች ብቻ ነበሩ። የቀረው ህዝብ በቃ ፉዞ ሆኖ ዝም ብሎ ይመራ ነበር። አያችሁ፣ ከአይምሮ በላይ ግን በጣም ወሳኙ አይምሮ ውስጥ የሚጫነው ፕሮግራም አመለካከትን። ስልክ አይደለም ወሳኙ፣ ስልክ ላይ የምትጭንበት ነገር። ስልክ ላይ ምን አለ? የሚጠቅምህን ነው የሚጎዳህን የጫንከው? በቃ እችላለሁ የሚል አመለካከት ነው አይምሮ ውስጥ ያለው ፕሮግራም ወይስ አልችልም፣ ያቅተኛል፣ ብሞክር አይሳካልኝም የሚል? ግን አንድ ነገር ልንገርህ፣ ጎበዝ ስማርት ምናምን ተብሎ የተፈጠረ ሰው የለም። አመለካከት ነው ጎበዝ የሚያደርግ። አንድ በጣም የሚገርመኝ ታሪክ አለ። ሶሻል ሳይኮሎጂስቶች ናቸው 3 አስተማሪዎችን ዝም ብለው መረጡና እንዲህ ብለው ነገሯቸው። እኛ ድብቅ ጥናት አድርገን እናንተ አይምሮአችሁ በጣም ጂኒየስ ነው፣ በጣም የሚገርም ፈጣን አይምሮ አላችሁ። ስለዚህ ለእናንተ የሚመጥኑ ተማሪዎች መርጠናል፣ እነሱም በጣም ጂኒየስ ናቸው፣ እነሱን ታስተምራላችሁ ተባሉ። ደስ አላቸው። የዓመቱ መጀመሪያ ነው፣ ጎበዝ ተማሪ ሊይዙ ነው። ደስ አላቸው። ከዛ ወደ ተማሪዎቹ ሄዱ። ተማሪዎቹን ዝም ብለው መረጡና ሰበሰቧቸውና እናንተ በጣም ጂኒየስ ናችሁ፣ ድብቅ ጥናት አድርገን ነው ጂኒየስ ስለሆናችሁ ተለይታችሁ አንድ ላይ እንድትማሩ ፈልገናል ይሄንን ዓመት አሏቸው። ተማሪዎቹም ደስ አላቸው። የትምህርቱ ዓመት ተጀመረ። ከዛ የሚገርማችሁ አስተማሪዎቹ ሲያስተምሩ በጣም ጥረታቸው ጨመረ። ተማሪዎቹ እንዲገባቸው የሚያደርጉት ጥረት፣ የሚሰጧቸው ጥያቄ፣ የሚያስረዱበት መንገድ ተለየ። ተማሪው አልገባ ካለው አይ የሱ ችግር አይደለም እሱማ ጂኒየስ የኔ ሳስረዳው ነው እያለ አስተማሪው በደንብ እንዲገባው የሚችለውን ሁሉ ያደርጋል። ዓመቱ መጨረሻ ላይ ምን ተፈጠረ መሰላችሁ? ያ ክፍል ውስጥ ያሉ ተማሪዎች ሰቃይ ሆኑ። የግቢው ትልቁ ውጤት እዛ ክፍል መጣ። ከዛ አስተማሪዎቹን ጠሩና እነዚህ ሳይኮሎጂስቶች ምን አስተዋላችሁ አሏቸው። አስተማሪዎቹ መለሱ፣ ያው ጂኒየስ ተማሪዎች ናቸው፣ ከዚህ ውጤት የተለየ ምን እንጠብቃለን አሉ። አጥኚዎቹ ነገሯቸው፣ አይ ተማሪዎቹ እንኳን ዝም ብለው ነው የመረጥናቸው፣ ጂኒየስ አይደሉም፣ ውሸታችንን ነው አሏቸው። አስተማሪዎቹ ግን መለሱ፣ የነሱ አይገርምም፣ ያው እኛ ሶስታችን የተለየ የአይምሮ አቅም ስላለ ለተማሪዎቹ አሪፍ ነገር ሰተናቸው ነው አሉ። አይ እናንተንም እኮ ዝም ብለን የመረጥናቸው አላቸው። አያችሁ፣ ልዩነቱን የፈጠረው አመለካከቱ ነው። ጂኒየስ ነኝ፣ እችላለሁ፣ አቅም አለኝ ካልክ ትችላለህ፣ ማንም አይከለክልህም፣ ምንም የጎደለህ ነገር የለም። አይምሮ የሚባለው በጣም ወሳኙ ነገር ፈጣሪ ሰጥቶናል።